ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ጊዜያዊ አስተዳደሩ እንዲዳከም በማድረግ ትግራይ መንግስት አልባ ማድረግ ጥፋት ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ጊዜያዊ አስተዳደሩ እንዲዳከም በማድረግ ትግራይን መንግስት አልባ ማድረግ ጥፋት ነው ሲሉ ነው ሌተናንት ጀነራል ታደሰ ወረደ ያስጠነቀቁት። ጊዜያዊ አስተዳደሩን ማጠናከር ለድርድር የሚቀርብ ነገር አይደለም ብለዋል። ህወሓት የፕሪቶሪያ የሰላም ስምምነትን እየፈረመና 50 ዓመት እድሜ ታሪክ ያለው የፖለቲካ ፓርቲ በመሆኑ ቀጣይነት እንዲኖረውና እንዲጠናከር ማድረግ አስፈላጊ ነው ሲሉም የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የሰላም ጸጥታ ሴክሬታሪያል ኃላፊ ሌተናንት ጀነራል ታደሰ ወረደ በመግለጫቸው ላይ ገልጸዋል። በህወሓት ከፍተኛ አመራሮች መካከል ያለው ውጥረት በፖለቲካዊ መንገድ ብቻ ሊፈታ እንደሚገባ ያሳሰቡት ሌተናንት ጀነራል ታደሰ ወረደ የተፈጠረው ውጥረት እንዲቆም ከተፈለገ ግን ሁሉም የህብረተሰብ አካል ጫና ማድረግ አለበት ሲሉ አስታውቀዋል። በህወሓት አመራር መካከል ያለው ልዩነት የቅርብ ጊዜ ብቻ ሳይሆን ለብዙ ዓመታት እየተጠራቀመ የመጣ ነው ሲሉ የጠቆሙት ሌተናንት ጀነራል ታደሰ ወረደ በፓርቲ ውስጥ ያሉ ችግሮችም በጊዜያዊነት እየተፈቱ ባለመምጣታቸው ተጠራቅሞ በመቆየታቸው ነውም እዚህ የደረስ ነው ሲሉ አመላክተዋል። የአዲስ አበባ ከተማ አስተዳደር ለመሬት መንቀጥቀጥ ቅድመ ጥንቃቄ የሚረዱ ጥናቶችን ለማድረግ የባለሙያዎች ግብረ ኃይል ለማደራጀት ተስማማ። የአዲስ አበባ ከተማ አስተዳደር ለመሬት መንቀጥቀጥ ተጋላጭነት ያላት በመሆኗ የቅድመ ጥንቃቄን የሚረዱ ጥናቶችን ለማድረግ የባለሙያዎች ግብረ ኃይል ለማደራጀት መስማማቱን አስታውቋል። አስተዳደሩ ከአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ስፔስ ሳይንስና አስትሮኖሚ ተቋም እንዲሁም ከጂኦሎጂካል ሰርቬይ ከመጡ ምሁራን ጋር ሰሞኑን በተለያዩ አካባቢዎች ለተከሰቱ የመሬት መንቀጥቀጥና ንዝረት እንዲሁም አጠቃላይ ስርጭቱን በተመለከተ ትላንትና ተወያይቷል። በውይይቱ ወቅትም ምሁራን ባቀረቡት ጥናቶች በአዲስ አበባ በአሁኑ ወቅት በአፋርና በአካባቢው እያጋጠመ ያለው የመሬት መንቀጥቀጥ የተነሳ የመሬት ንዝረት እያጋጠመ በመሆኑና ንዝረቱ ሲያጋጥም መደናገጥና መረበሽ ሳያስፈልግ ባለሙያዎች የሚሰጡትን ምክር ለመከታተል መረጋጋት እንደሚገባ ማስረዳታቸውን የከተማ አስተዳደሩ መረጃ አመላክቷል። በዚህም የባለሙያዎች ግብረ ኃይል በማደራጀት ተገቢውን ጥንቃቄ ከወዲሁ ለማድረግ እንዲያስችል ለአንድ ቅድመ ጥንቃቄ የሚረዱ ጥናቶችን ለማድረግ በጋራ ለመስራት መስማማታቸውን ገልጿል። ሰሞኑን ንዝረቱ አዲስ አበባ ድረስ የሚሰማ የመሬት መንቀጥቀጥ በአዋሽ አካባቢ በተደጋጋሚ እየተከሰተ በመሆኑ ቅዳሜ እና ትላንት ሌሊት 9 ሰዓት ከ53 ላይ በሬክታር ስኬል 5.8 የተመዘገበ የመሬት መንቀጥቀጥ በአቦምሳ የተከሰተ ሲሆን ይህም የመዲናዋ በርካታ አካባቢዎች ከፍ ያለ ንዝረትን አስከትሏል። እውቅና ለማግኘት ሲባል ወደ ሲኦል አናመራም ሲሉ የሶማሌላንድ የውጭ ጉዳይ ሚኒስቴር መናገራቸው ተገለጸ። የሶማሌላንድ የውጭ ጉዳይ ሚኒስቴሩ አብዱራህማን ዳሂር አደን ሀገራቸው እውቅና ማግኘትን ከፍ ያለ ስፍራ ብትሰጠውም ህዝባቸውንም ሆነ ሀገራቸውን የሚጎዳ መሆን የለበትም ሲሉም ገልጿል። እውቅና ለማግኘት ሲባል ወደ ሲኦል አናመራም ብለዋል። ሚኒስትሩ ይህንን የተናገሩ ከፓርላማው ውጪ ጉዳይ ኮሚቴ ስምምነቱን አስመልክቶ ትላንትና ታህሳስ 27 ቀን ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት መሆኑን ከቢቢሲ ያገኘነው መረጃ ያሳያል። የመግባቢያ ስምምነቱን የፈረሙት የቀድሞ የሶማሊላንድ ፕሬዝዳንት ሙሴ ቤሂና የኢትዮጵያ መንግስት ስምምነቱን አስመልክቶ የሚናገራቸውን ጉዳዮች እርስ በርስ የሚጣረሱ ናቸው ሲሉ የሚኒስቴሩ አብዱራህማን አስረድተዋል። እነሱ የባህር ጠረፍ ስናገኝ ነው ስለ እውቅና የምናስብበት ነው የሚሉት። ለሶማሌላንድ እውቅና እንሰጣለን ያሉበት ቦታ የለም ሲሉም ሚኒስቴሩ መናገራቸውን መረጃው አመላክቷል። ለእውቅና ስንል ሁሉንም ነገር እናደርጋለን፣ ነገር ግን ለእውቅና ሲባል ወደ ሲኦል አናመራም፣ እንዲሁም ህዝባችንን አናጠፋም። እውቅናው የሶማሌላንድን ጥቅምና የዚያችን ሀገር ጥቅም ባጣጣመ መልኩ ሊሆን ይገባዋል ሲሉም አጽንኦት ሰጥተው መናገራቸውን መረጃው አመላክቷል። አክለውም እውቅና ሰጥተናቸዋል ለማለት የሀገራችንን ለሌላ አገር መሸጥ እንዲሁም ሀብታችንንና ህይወታችንን ሌሎች እንዲቆጣጠሩ ለማድረግ ትርጉም የሌለው ነገር ነው ሲሉ መግለጻቸውን መግለጫው አስታውቋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም